ኮምፒውተራችን ላይ ያለ ተጨማሪ ሶፍትዌር አማርኛ መጻፍ እንችላለን? ይቻላል። እስቲ እናረጋግጥ። መጀመሪያ ዊንዶ 11 ላይ እንደምሳሌ እንሄዳለን። ዊንዶ 11 ላይ ሴቲንግ ላይ እንገባለን መጀመሪያ። ከዛ ታይፕ ኤንድ ላንጉዌጅ የሚለውን ክሊክ አድርገን ላንጉዌጅ ኤንድ ሪጅን የሚለውን ክሊክ እናደርግና እንደዚህ አማራጮች ይመጡልናል። ለምሳሌ አሁን ላይ ያው በእንግሊዝኛ ነው የሚሰራ ያለው። ከጎን አድ ላንጉዌጅ የሚለውን እናድርግና እንመርጣለን። ያው እንደምናየው አማርኛ ይታያል። አማርኛ ብቻ ሳይሆን ሌሎች ቋንቋዎችም አሉ እዚህ። ከነዚህ ቋንቋዎች ውስጥ የፈለግነው መምረጥ እንችላለን እና ያው እዚህ ጋር ክሊክ አድርገናል አማርኛ ላይ። አሁን ያው አማርኛ መጻፍ በምንችልበት ሁኔታ ተጨምሮልናል ማለት ነው ኮምፒውተራችን ላይ። ታስክ ባሩ ላይ እንደምናየው አማርኛ ማድረግ እንችላለን። በመቀጠል ዊንዶ 10 ላይ ልክ እንደዚሁ ኢኔብል እናደርጋለን። ያው እንደሚታየው ታስክ ባሩ ላይ ምንም የቋንቋ መምረጫ የለውም። ቅድም እንዳደረግነው ሴቲንግ ላይ እንገባለን። እዛ ታይም ኤንድ ላንጉዌጅ የሚለውን እንመርጣለን። እዛ ሪጅን ኤንድ ላንጉዌጅ የሚል አለ። እሱን ክሊክ እናደርጋለን። እዚህ ላንጉዌጅ የሚለው ላይ እዚህ ከታች እንደምናየው አድ ላንጉዌጅ የሚል አለ። እሱን ክሊክ እናደርጋለን። እነዚህ ሁሉ ሊጨመሩ የሚችሉ ቋንቋዎች ናቸው። ኮምፒውተራችን ላይ ጨምረን ልንጽፍባቸው ልናነብባቸው የምንችላቸው ማለት ነው። ያው የመነሻ ቋንቋችን አማርኛ ስለሆነ አማርኛን እዚህ ጋር እንመርጣለን። ያው እዚህ እንደምናየው አማርኛ ተጨምሯል። እዚህ ታች ታስክ ባሩ ላይም ስንመለከት ያው መምረጫ የቋንቋ መምረጫ በተን አለን። እሱን ክሊክ ስናደርግ ያው አማርኛ የጨመርነው እዚህ ፊት ለፊት ይታያል። አሁን ላይ ያው እንግሊዝኛ ነው የሚጽፍ ያለው። ወደ አማርኛ መጻፊያ መቀየር ስንፈልግ አማሪክ የምትለውን ክሊክ እናደርጋለን። በትንሹ አ ምልክት ትመጣለች። ልክ እንደዚሁ በዊንዶውስ 7 ላይ ደግሞ አማርኛ መጻፍ እንድንችል ያው እዚህም እንደምናየው ታስክ ባሩ ላይ ምንም የቋንቋ መምረጫ የለም። እዚህ ሴቲንግ ላይ ገብተን ኮንትሮል ፓነል እንነካለን። ከዛ ክሎክ ላንጉዌጅ ኤንድ ሪጅን የምትላለች እሷን እንነካለን እና ሪጅን ኤንድ ላንጉዌጅ የሚለውን በቀጣይነት የምንነካው ነው የሚሆነው። ከዛ እዚህ የመጣው ስክሪን ላይ ስንመለከት ኪቦርድ ኤንድ ላንጉዌጅ የሚል አለ። እሱን ክሊክ እናደርግና ትንሽ ወረድ ብለን ቼንጅ ኪቦርድስ የሚል አለ። ያው እዚህ ስንመለከት እንግሊዝኛ ኦልሬዲ የኮምፒውተሩ ቋንቋ ነው። ሌላ መጻፊያ ቋንቋ መጨመር ስንፈልግ እዚህ ከጎን አድ የምትላለች እሷን ክሊክ እናደርጋለን። ከዛ እነዚህ ሁሉ ሊጨመሩ የሚችሉ ቋንቋዎች ናቸው። በርከት ያሉ ናቸው። ያው የምንፈልገውን ቋንቋ መጨመር እንችላለን። ያው ታርጌት ያደረግነው አሁንም አማርኛ ስለሆነ አማሪክ የምትላለች እሷን ክሊክ እናደርጋለን። ከዛ ኪቦርድ የሚለው ላይ እንደዚህ ቲክ የሚደረጉ አሉ። እነሱን ቲክ እናደርግና ኦኬ እንለዋለን። ከዛ እዚህ ወረድ ብለን አፕላይ እንለዋለን። ኦኬ ብለን ስንመለከት ታስክ ባራችን ላይ ቋንቋ መቀየሪያ በተን መጥቶልናል ማለት ነው። እሱን ክሊክ ስናደርግ አማርኛም ተጨምሯል። መጀመሪያ ያልነበረ ነው። እዚህ አማርኛ መጻፍ ስንፈልግ እሱን ክሊክ እናደርጋለን ማለት ነው። እሺ በቀጣይ ያው የኮምፒውተራችንን ኪቦርድ እየተጠቀምን የትኛው ፊደል ለየትኛው ቋንቋ ለየትኛው የአማርኛ ፊደል ይሆናል የሚለውን እናያለን። ያው እንደሚታወቀው የእንግሊዝኛ ኪቦርድ 26 ፊደላትን ነው የያዘው። የኛው ቋንቋ ደግሞ ከ30 በላይ ቋንቋ አለው። ስለዚህ ያው አንድ በአንድ ማየት ግድ ይሆንብናል። ለማሳየት ያክል ያው እዚህ አሁን ቋንቋውን ቀይሬዋለሁ። አ ሚል ከመጣ በአማርኛ ነው የሚጽፈው ማለት ነው። እንደምታዩት ኪቦርዱ ደግሞ እንግሊዝኛ ነው አሁንም። ስለዚህ የትኛው ፊደል ለየትኛው የአማርኛ ፊደል ወይም የትኛው ቁልፍ ለየትኛው የአማርኛ ፊደል ይሆናል የሚለውን እናያለን። ያው እንደ መነሻ የሀ ቤተሰቦችን እናያለን። የሀ ቤተሰቦች የሚጻፉት በኤች ነው።
ያው አናባቢና ተነባቢ የሚባል ነገር አለ። እስቲ መጀመሪያ ሀን ስንጽፍ በኪቦርድ እንየውና ከዛ የትኛው ፊደል ሲነካካ ነው የሚለውን በትክክል ለመረዳት እንዲቻል ለሁሉም መነሻም ሊሆን ስለሚችል እዚሁ ስክሪኑ ላይ አብረን እናየዋለን። እሺ ያው እንደምናየው አሁን የሀን ቤተሰቦች ጨርሰን ጽፈናል እና በእንግሊዝኛው ኪቦርድ እንዴት ነው የትኛው ሲነካ ነው እነዚህ ፊደሎች የሚቀያየሩት የሚለውን እንመለከታለን። ለምሳሌ ኤች እና ኢ ስንጽፍ ሀ ይሆናል። ኤች እና ዩ ስንነካ ሁ ይሆናል። ኤች እና አይ ስንጽፍ ኢ ይሆናል። ኤች እና ኤ ሲሆን ሀ ይሆናል። ኤች አይ ኢ ሲሆን ደግሞ ሄ ይሆናል። ህ ለማድረግ ኤች ብቻ ነው የሚሆነው። ኦ መጨረሻውን ስንጽፍ ደግሞ ኤች ኦ ይሆናል ማለት ነው። ስለዚህ ድምጾቹ እንዲቀያየሩ ወይም ፊደላቱ እንዲቀያየሩ የሚያደርጉት ኢ፣ ዩ፣ አይ፣ ኤ፣ አይ ኢ እና ሆ ስንጨምርበት ነው እንጂ ፊደሉ አንድ አይነት ነው የሚሆነው። ሌሎቹም ፊደላት ላይ ተመሳሳይ ነው። ትንሽ ወጣ ያለ ያልተለመደ አይነት አካሄድ ያላቸውን እዚሁ እየጻፍን አብረን ስለምናይ ምንለምደው ይሆናል። ቀጣይ የለ ቤተሰቦችን ለመጻፍ ያው መገመት ይቻላል በኤል ነው የሚጻፈው። ኤል እና ኢ ስናደርግ ልክ ሀ እንደጻፍነው ለ ይሆናል ማለት ነው። ኤል እና ዩ ስናደርግ ሉ ይሆናል ማለት ነው። ኤል እና አይ ስንነካ ሊ ይሆናል። ኤል እና ኤ ስንነካ ደግሞ ላ ይሆናል። ኤል አይ ኢ አንድ ላይ ስንነካ ደግሞ ሌ ይሆናል። ኤል ብቻውን ስንነካ ል ይሆናል። ኤል ኦ ስንነካ ደግሞ ሎ ይሆናል ማለት ነው። ሀ ላይ የምንመለከታቸውን ነገሮች እዚህ ላይ መገልበጥ ማለት ነው። እሺ የሐመር ውሃ ቤተሰቦች በዋናነት ኤች እና ፉል ስቶፕ ወይም ነጥብ ስንነካ ነው የሚመጣው። ለምሳሌ ኤች ዶት አድርገን ዩ ብናደርግ ሁ ይሆናል ማለት ነው። እዚህ እንደምናየው ሁለተኛው ፊደል። የሰ ቤተሰቦች ደግሞ ስንጽፍ ኤስን ሁለት ጊዜ ስንነካ ነው የሰ ቤተሰቦች የሚሆነው። የሳቱ ሰ የሚባለው ደግሞ አንድ ጊዜ ኤስን ስንነካ የሰ ቤተሰቦች ይመጣሉ ማለት ነው። ከዛ ያው የተቀረው ተመሳሳይ ነው። የሸ ቤተሰቦችን ለመጻፍ ኤክስ የሚባለውን ቁልፍ ነው የምንነካው። ኤክስ ኢ ስናደርግ ልክ ሀ ብለን እንደጻፍነው ሸ ይሆናል። ከዛ ኤክስ ዩ ስናደርግ ደግሞ ሹ የሚል ይሆናል። ቀላል ይመስለኛል። በቀጣይ የሚጻፉት ነገሮች መከተል ይቻላል። እንደምናየው ሺን ለመጻፍ ኤክስ እና አይን የተጠቀምኩት። ሿን ለመጻፍ ኤክስ ዩ እና ኤ ሿ ብቻ ሳይሆን ሌሎቹንም ስንጽፍ ዋ የሚለውን ድምፅ ለማምጣት ዩኤ ነው የምንጠቀመው። የቀን ቤተሰቦች ለመጻፍ ኪውን እንጠቀማለን። የበን ቤተሰቦች ለመጻፍ ቢ እንጠቀማለን። የተን ቤተሰብ ለመጻፍ ቲ እንጠቀማለን። የቸ ቤተሰብን ለመጻፍ ደግሞ ሲን እንጠቀማለን። ይሄኛውን ሀ ቤተሰብ ለመጻፍ ደግሞ ኤችን 3 ጊዜ እንነካካለን። ብዙሃን ውሃ ነው የሚባለው መሰለኝ። ስለዚህ ይህንን 3 ጊዜ ስንነካ የብዙሃን ውሃ ቤተሰብ ይሆናል። ከዛ በኋላ ያለውን ልክ ሀ ላይ እንደተጠቀምነው ኢ ዩ አይ እያልን እንጠቀመው ይሆናል ማለት ነው።
ለምሳሌ ኋ ወይም ለምሳሌ በኋላ ብለን ስንጽፍ እንደምንጠቀመው ኋ የሚለውን ለመጻፍ ከፈለግን ይችን 3 ጊዜ እንነካካለን። ከዛ ዩና ኤ ስናደርግ ኋ የሚለው ፊደል ተጻፈ ማለት ነው። የነ ቤተሰቦች የሚጻፉት በኤን ቁልፍ ነው። ቀጣይ ደግሞ የኘ ቤተሰቦችን ለመጻፍ 2 ቁልፍ ነው የምንነካው ኤን እና ዋይ። ኤን እና ዋይ ስንነካ ኘ ይሆናል። ኢ ስንጨምርበት ኘ ይሆናል። ኤን ዋይ ዩ ስናደርገው ደግሞ ኙ ይሆናል እያለ ይቀጥላል ማለት ነው። ልክ ሀ ላይ ከላይ እንደምናየው የመጨረሻውን ፊደል ዩ አይ ኤ አይ ኢ እያደረግን መቀያየር እንችላለን። ለምሳሌ ኟ የሚል ፊደል መጠቀም ከፈለግን በዚህ መልክ እንጽፈዋለን። ኤን ዋይ ዩ ኤ ማለት ነው። እሺ ቀጣይ የአ ቤተሰቦችን ነው የምንመለከተው። አናባቢ የሚባሉ ቤተሰቦች ናቸው። ትንሽ ወጣ ያለ አጻጻፍ ስላላቸው እነሱ ላይ መጠነኛ ትኩረት ይፈልጋል። እሱን አብረን እናያለን። መጀመሪያ እንዳለ ልጻፈውና ከዛ ኪቦርዱን ወደ እንግሊዝኛ ቀይሬው ልክ ሀ ላይ ከላይ እንድጠቀም ነው። የእንግሊዝኛውን የትኞቹን ፊደሎች ስንነካ ነው የሚለውን አብረን የምናየው ይሆናል። አን ለመጻፍ ኤ ብቻ ነው የምንጽፈው መጀመሪያ። ኡ ለማድረግ ዩ ይሆናል። ኢን ለመጻፍ አይ እና አ የሚለውን ለመጻፍ 2 ጊዜ ኤን እንነካለን። ኤ የሚለውን ለመጻፍ አይ ኢ እንጠቀማለን። እ የሚለውን ለመጻፍ ደግሞ ኢ እንጠቀማለን። ኦን ለመጻፍ ኦ የሚለውን እንጠቀማለን። ኦልሞስት አናባቢዎቹ ከላይ ሀ ላይ ከተጠቀምናቸው ጋር ተመሳሳይነት አላቸው። ስለዚህ የአን ቤተሰቦች ስንጽፍ በዚህ መልክ ነው የሚሆነው ማለት ነው። ቀጥሎ ያው የከ ቤተሰብ ይመጣል። የከን ቤተሰብ ለመጻፍ እንደተለመደው ኬን እንጽፍና ከዛ ከ ለማለት ኢ እናደርጋለን። ኩ ለማለት ኬ ዩ እናደርጋለን ማለት ነው። እንደዛ እያለ እንቀጥላለን። ኳን ስንጽፍ ደግሞ ኬ ዩ ኤ ብለን እንደዚህ ልናሳካው እንችላለን። የኸን ቤተሰቦች ለመጻፍ ሺፍት እና ኬን ነው የምንነካው። ሺፍት ኬ አድርገን ስንነካ የኸ ቤተሰቦች ይጀምራሉ። ስለዚህ ኸ ለማለት ሺፍት ኬ ኢ እናደርጋለን። ሁ ለማለት ደግሞ ሺፍት ኬ ዩ እናደርጋለን። ኼ ወይም ኋ ለማለት ደግሞ ሺፍት ኬ ዩ ኤ ስንለው ኋ ይሆናል ማለት ነው። ከላይ ከሀ ቤተሰቦች ጋር ካለው ተመሳሳይ ነው፣ ብዙም የተለየ ነገር የለውም። የወ ቤተሰቦችን ስንጽፍ ደግሞ በደብሊው እንጠቀማለን። የአ ቤተሰቦችን ለመጻፍ አሁንም ለየት ያለ ነገር አለው። እሺ መጀመሪያ ልጻፈው እና ከዛ በኋላ ሀና አ ቤተሰቦች ላይ እንዳደረግነው በእንግሊዝኛ ደግሞ የትኞቹ ናቸው የሚለውን አብረን እናያቸዋለን። ያው ለማሳየት ያክል እዚህ ኪቦርዱን ኮምፒውተር ላይ አውጥቼው ስክሪን ላይ እንድታዩት ነው እንጂ ኖርማሊ በቀጥታ በኮምፒውተሩ ክሊክ ሲደረግ ይሄን ያህል ጊዜ የሚፈጅ አይደለም። ያው ለማሳየት ያክል አስቤ ነው ይሄንን ኪቦርዱን እዚህ ፊት ለፊት እንድታዩት እና
በቀጥታ በማውስ ክሊክ እያደረግኩ መጻፍ ያለሁት። በኪቦርዱ ቀጥታ ሲጻፍ እንደዚህ አይዘገይም ማለት ነው። እሺ የአን ቤተሰቦች እንደዚህ ጽፈን ከጨረስን የትኞቹ የእንግሊዝኛ ፊደላት ናቸው ይህን ነገር የሚያመጡት የሚለውን ያው እንደቅድሙ እኩል ይሆናል እያልን እናየዋለን። ያው የመጀመሪያውን አ ለመጻፍ 3 ጊዜ ኤን እንነካለን። ኡን ለመጻፍ 3 ጊዜ ኤን ነክተን ዩ እናደርጋለን። ከዛ ኢን ለመጻፍ ደግሞ እንደዚሁ እንደጀመርነው 3 ጊዜ ኤን እንነካና ከዛ አይ እናደርጋለን ኢ ይሆናል ማለት ነው። ከዛ አራተኛውን አ ለመጻፍ ስንፈልግ ደግሞ ኤን 4 ጊዜ እንነካለን አይ ይሆናል ማለት ነው። ስለዚህ የአን ቤተሰቦች ስንጽፍ 3 ጊዜ ኤን እንነካለን። ከዛ ለምሳሌ ኤን ለመጻፍ እንደዚህ እናደርጋለን ማለት ነው። አይ ኢ መጨረሻ ላይ ትንሽ ወጣ የሚለው ይሄኛው ነው። እን ስንጽፍ እንደዚህ እንደምንመለከተው ይህን 3 ጊዜ እንነካታለን ማለት ነው። ኦን ለመጻፍ ደግሞ ልክ መጀመሪያ እንደጀመርነው 3 ጊዜ ኤን እንነካለን ከዛ መጨረሻ ላይ ኦ እናደርገዋለን ማለት ነው። ስለዚህ የአ ቤተሰቦች በዚህ መልክ ይጻፋሉ ማለት ነው። በቀጣይ የዘን ቤተሰቦች ነው የምናየው። ያው እንደምትገምቱት በዜድ ነው የሚጻፈው። ከዛ ያው ኤ ዩ አይ ያለን ፊደላቱን መቀየር እንችላለን። የዠን ቤተሰቦች ስንጽፍ ሺፍት እና ዜድ ነው የምንነካው። ሺፍት እና ዜድ ስንነካ ኢ ስንነካ ዠ ይሆናል። ሺፍት ብለን ዜድ ነክተን ዩ ስናደርግ ደግሞ ዡ ይሆናል። እንደዚህ እያለ ይቀጥላል ማለት ነው። ስለዚህ አሁንም ሺፍት እና ዜድ ነክተን ኤ ስንነካ ዣ ይሆናል ማለት ነው። እንደዚህ እያለ ልክ ሀ ላይ ወይ ሌሎች ፊደሎች ላይ እንደተጠቀምነው እንደዛ ማድረግ እንችላለን። ለምሳሌ ያክል ዥን ስንጽፍ እንደዚህ ነው። ሺፍት ዜድ ስናደርግ ዥ ይሆናል። ዥዋ የሚለውን ስንጽፍ ደግሞ እንደዚህ ይሆናል። ሺፍት ዜድ ዩ ኤ ስናደርግ ዥዋ ይሆናል ማለት ነው። እሺ የዘም ቤተሰብ ከጨረስን ወደ የቤተሰብ እንደርሳለን። ያው እንደሚገመተው በዋይ ነው የሚጻፈው። ዋይ ኢ ሲሆን የ ይሆናል። ዋይ ዩ ሲሆን ዩ ይሆናል እያለ ይቀጥላል። ከቀጥሎ የደ ቤተሰብ አለን። በዲ ነው የሚጻፈው። ዲ ኢ ስንል ደ ይሆናል። ዲ ዩ ሲሆን ዱ ይሆናል። ዲዩ ኤ ስናደርገው ዷ የሚል ይሆናል እያለ ይቀጥላል ማለት ነው። ያው ከሀ ቤተሰብ ላይ የተጠቀምናቸውን ፊደላት መጠቀም ነው። ብዙም የሚከብድ ነገር የለውም። ቀጥሎ የጀ ቤተሰብ አለን። እንደሚጠበቀው ጀን ለመጻፍ ጄን ነው የምንጠቀመው። ጄ ኢ ሲሆን ጀ ይሆናል። ጄ ዩ ሲሆን ጁ ይሆናል። ያው ከላይ ለሀ ቤተሰቦች የተጠቀምነውን አይነት እነሱን ፊደሎች ስንጠቀም ያው ድምፁም በዛው ልክ ይቀየራል ማለት ነው። ቀጣይ የገ ቤተሰቦችን ስንመለከት በጂ ቁልፍ ነው የሚጻፈው። ጂ ኢ ስናደርግ ገ ይሆናል። ጂ ዩ ሲሆን ጉ ይሆናል ማለት ነው እያለ ይቀጥላል። የጠ ቤተሰቦች ደግሞ ቲ እና ፉል ስቶፕ ስንነካ የጠ ቤተሰቦችን እንጠቀማለን። ስለዚህ ለምሳሌ ጠ ለማድረግ ቲ ዶት ኢ እናደርገዋለን ማለት ነው። ጡ ለማለት ደግሞ ቲ ዶት ዩ ስናደርግ ጡ ይሆናል ማለት ነው። ከዛ ቲ ዶት አድርገን አይ ስናደርገው ጢ ይሆናል ሶስተኛው ፊደል ማለት ነው። እንደዚህ እያደረግን ያው የጠ ቤተሰብ በዋናነት ቲ እና ዶት አንድ ላይ ስንነካ የሚመጣ ነው።
የጨ ቤተሰቦች ሲ እና ዶት አድርገን ነው የምናገኘው። ሲ ዶት አድርገን ኢ ስንጨምርበት ጨ ይሆናል። ጩ ለማድረግ ደግሞ ሲ ዶት አድርገን ዩ ስንጨምርበት ጩ ይሆናል። እንደዚህ እያለ ያው ሀ ላይ የተጠቀምነውን አይነት ስታይል ነው የምንሄደው ማለት ነው። ለምሳሌ ጫ ለማለት አሁን እንዳደረግነው በዚህ መልክ ይሆናል ማለት ነው። ቀጣይ የጰ ቤተሰቦች አሉን። የጰ ቤተሰቦች ፒ እና ፉል ስቶፕ ወይም ዶት አንድ ላይ ስንነካ ነው ጰ የሚመጣው። ፒ ዶት አድርገን ዩ ስናደርግ ፑ ይሆናል። ፒ ዶት ኤ ስናደርግ ጳ ይሆናል ማለት ነው። እንደዚህ እያለ ይቀጥላል። ቀጣይ የጸ ቤተሰቦች አሉን። ጸን ለመጻፍ ቲ እና ኤስን ነው አንድ ላይ የምንነካው። ቲ ኤስ ስናደርገው የዚህ አይነቱ ጸ ይመጣልናል። ቲ ኤስ ዩ ስናደርግ ደግሞ ጹ ይመጣል። ቲ ኤስ አድርገን ለምሳሌ አይ ስናደርግ ደግሞ ፂ ይመጣል ማለት ነው። ከዛ ቀጣዩ የጸ ቤተሰብ ደግሞ በቲ እና ዜድ ነው የሚጻፈው። ቲ እና ዜድን ስንጽፍ ከዛ ኢ ስንጨምርበት ጸ ይሆናል። ያው መደበኛ አካሄድ ስለሆነ ሌሎቹን ፊደላት ቀጥሉበት እናንተ። የፈን ቤተሰቦች በኤፍ ቁልፍ ነው የምንጽፋቸው። ኪቦርዱ ላይ እንደሚታየው ኤፍ ዩ እና ኤ ስናደርግ ፏ የሚለውን ፊደል ያመጣልናል ማለት ነው። የመጨረሻው የፐ ቤተሰብ ነው። እንደሚገመተው በፒ ነው የሚጻፈው። ፒ ኢ ስናደርግ ፐ ይሆናል። ፒ ዩ ስናደርግ ፑ ይሆናል። እንደዚህ እያደረግን አናባቢዎቹን እየተጠቀምን ከላይ ሀ ላይ የተጠቀመውን ስታይል ብንከተል የተቀሩትን ፊደላት መጻፍ እንችላለን ማለት ነው። እሺ ይሄን ያክል ጽሁፎቹ ላይ ከሄድን በጣም የሚደጋገሙት ስርዓተ ነጥቦች ደግሞ እነዚህ ናቸው። ነጠላ ሰረዝ፣ ድርብ ሰረዝ፣ አራት ነጥብ እና ነጥብ። አመሰግናለሁ።